ዛሬ የተለየችዋን አዲስ አበባን የሰጡን እነሱ ናቸው። ልታመሰግኑ ይገባል። ያጎረሰን እጅ ነካሻቱን ዛሬ አፋችሁን ሞልታችሁ ግር ብላችሁ ከተማ ወጣችሁ ኤርፖርት ድረስ ተቀብላችሁ ይሄ ሀገራችን ነው ይሄ እንደዚህ ነው እያላችሁ ጉብኝት እያደረጋችሁ ስታሳዩ የነበራችሁት ቦታ ደረታችሁን ነፍቱ ለልጁ ስታሳዩት የነበራችሁት በሙሉ እኮ የተለወጠች አዲስ አበባን ስላገኛችሁ ነው። በጣም በሚገርም ሁኔታ ስፒድ መጣ ብላችሁ የወሬ ስፒዳችሁን ሃይ አርጋችሁ ጨመራችሁ። የሚጎበኝ ነገር አልነበራችሁም። በደንብ ስሙ። ለዚህ ልጅ ልታሳዩ የነበረው እሱም ለዓለም ሊያሳይላችሁ የነበረው የተጠራቀመ ገንዳ የሞላ ገንዳ ውሻዎች ከተማ ውስጥ የበዙ ውሻዎችን መጸዳጃ ቦታው የሌለባቸው በየቦታው የተጸዳዱበትን ሽንት ቤት የሌለበትን ስፍራ ነበር ለዓለም የሚያሳይላችሁ። ዛሬ የአዲስ አበባ በየቦታው የተሰራው ሽንት ቤት ውስጥ ቁጭ ብላችሁ እንጀራ መብላት የምትችሉበት በእውነት ጽድት ያለ ከተማ ጽድት ያለ ሽንት ቤት በኩራት ልትናገሩ የቻላችሁ ጠቅላይ ሚኒስቴራችንና ከንቲባችን እድሜና ጤና ይስጣቸው። ወይዘሮ አዳነች አቤቤ ቀን ከሌሊት ሳትል የሴት ወንድ ሆና ሌሊቱን ሙሉ ከሰራተኞች ጋር የታገለች አዲስ አበባን አዲስ አበባ ያደረገች ጀግና ያልተነገረላት ኢትዮጵያዊት ሴት ናት። ልታመሰግኗት የሚገባ በስሟ ሐውልት ሊቆምላት የሚገባ በእውነት እና ብዙ ስታወሩ ለነበራችሁ ሰዎች አሁን አንገታችሁን ያቀረቀራችሁ ወይንም ደግሞ አሁን የተገነዘባችሁ ይመስለኛል። ብዙ ከማውራት ጥቂት መስራት ይሻላል። እነዛ ቦታዎች በሙሉ እኛ እንኳን ሀገር ውስጥ ያለን ሰዎች ለማለፍ የሚሸተን የገንዳ መዓት የቆሻሻ